ሰላም ጤና ይስጥልን እንደምን አላችሁ ውድ ታክስ ከፋዮችና የዩቲዩብ አድማጭ ተመልካቾቻችን። ይህ በገቢዎች ሚኒስቴር ሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ታክስና ታክስ ነክ ጉዳዮች ግንዛቤ የሚሰጥበት የዩቲዩብ ገጻችን ነው። ዛሬ የማቀርብላችሁ አለማየሁ ሙሉ የታክስ ከፋዮች ትምህርት ባለሙያ ነኝ። በዛሬው የምንወያይበት ርዕስ ለውጦችን ስለማሳወቅ በሚመለከት ይሆናል። ለዚህ ርዕስ የህግ ማዕቀፍ ወይም ወሰናችን የፌዴራል ታክስ አስተዳደር አዋጅ 983/2008 እና ከንግድ አሰራር ጋር በተያያዘ ለውጦችን ስለማሳወቅ መመሪያ ቁጥር 143/2011 ይሆናል ማለት ነው። ከዚህ ርዕስ ጋር የምናያቸው ነጥቦች ታክስ ከፋዩ የሚያሳውቃቸው ለውጦች ምን ናቸው፣ ለውጥ ማሳወቂያ ቅጽ ምንነት እና ለውጦችን ባለማሳወቅ ወይም ዘግይቶ ማሳወቅ የሚያስከትለው ቅጣት የሚሉትን ሀሳቦች የምንወያይ ይሆናል ማለት ነው። ታክስ ከፋዩ የሚያሳውቃቸው ለውጦችን በምናይበት ጊዜ የመጀመሪያውን አርዕስት በተለይም ደግሞ ለውጥ ምን ማለት ነው የሚለውን ስናይ በታክስ ከፋዩ የሚደረጉ የስም፣ የቋሚ አድራሻ፣ የፖስታ አድራሻ፣ የመተዳደሪያ ደንብ፣ የባንክ ሂሳብ አድራሻ፣ የንግድ ስራ እንቅስቃሴና ሌሎችም ተመሳሳይ ለውጦችን ማለታችን ነው። ማንኛውም ታክስ ከፋይ ከዚህ በታች የተመለከቱትን ለውጦች ለውጡ በተደረገ በ30 ቀናት ውስጥ ለሚኒስትሩ ወይም ለባለስልጣኑ ማሳወቅ ይኖርበታል። እነዚህ ለውጦች ምን ናቸው ብለን ስንመለከት በመጀመሪያ በንግድ ድርጅቱ ስያሜ ላይ የተደረገ ለውጥ ካለ ይህን ለውጡ በተደረገ በ30 ቀን ውስጥ ማሳወቅ ይገባዋል። ሌላው በአክሲዮን ባለድርሻ አባላት ላይ የተደረገ ለውጥ ካለ አባላቱ ሊቀንሱ ሊጨምሩ ይችላሉ። ይህም በሚመለከት ለውጥ ካለ በ30 ቀናት ውስጥ እንደዚሁ ማሳወቅ ይኖርበታል። ሌላው በድርጅቱ ስም የተመዘገበ የቋሚ ንግድ ስራ ቢሮ፣ የመኖሪያ አድራሻ፣ በማምረቻ ቦታ ወይም በታክስ ከፋዩ በሚጠቀምበት መጋዘን ላይ የተደረገ ለውጥ ካለ፣ በመደበኛና በተንቀሳቃሽ ስልክ፣ ፋክስ፣ ኢሜይል፣ የፖስታ አድራሻ የመሳሰሉት የተደረገ ለውጥ ካለ እነዚህ ለውጦች ናቸው ማለት ነው። በ30 ቀናት ውስጥ ማሳወቅ ይኖርበታል። በዋነኛው የስራ እንቅስቃሴው ወይም በቅርንጫፍ በንግድ ስራ ዘርፉ ለውጥ ከተደረገም እንደዚሁ ለውጦች ናቸውና ማሳወቅ ይገባዋል ማለት ነው። ሌላው በድርጅቱ መተዳደሪያ ደንብ መመስረቻ ጽሑፍ፣ የሽርክና ስምምነት ላይ የተደረገ ለውጥ ካለ እንዲሁም ደግሞ በድርጅቱ ወይም በታክስ እንደራሴው የባንክ ሂሳብ ወይም የባንክ ቅርንጫፍ አድራሻ ላይ የተደረገ ለውጥ ካለ፣ በተመዘገበና በተከፈለ ካፒታል ላይ የተደረገ ለውጥ፣ የንግድ ስራውን በከፊል በሙሉ በማቋረጥ ወይም በሽያጭ በስጦታ በማስተላለፍ ወይም በመለወጥ በዋስትና በማስያዝ በድርጅቱ ላይ የተደረገ ለውጥ ካለ እነዚህም ለውጦች ናቸው ማለት ነው። ሌላው በንግድ ስራ ወኪል ወይም የታክስ እንደራሴ ላይ የተደረገ ለውጥ ካለ ይህም ለውጥ ነው፣ በ30 ቀናት ውስጥ ማሳወቅ ይገባዋል። እንደዚሁም የአክሲዮን ትርፍ ድርሻ ለካፒታል ማሳደጊያነት የዋለ ከሆነም እንደዚሁ ለውጥ ስለሆነ ካፒታሉ እንዳደገ የሚያሳይ ስለሚሆን ይህንን ማሳወቅ ይገባል ማለት ነው። ሌላው የገቢ ምንጭ መቋረጡን ወይም መሻሻልን ሊሆን ይችላል። ከዚህ በፊት ያገኘ የነበረው የገቢ ምንጩ ሊቋረጥ ይችላል ወይም ደግሞ ተሻሽሎ ገቢው ከፍ ሊል ስለሚችል ይሄ ለውጥ ስለሆነ ይህንንም ማሳወቅ ይገባል ማለት ነው። ሌላው የታክስ ከፋዩ ሰራተኛ ሊጨምር ወይም ሊቀንስ ይችላል። ሰራተኞች ሲቀጥር ሊጨምር ይችላል ማለት ነው። ከቀነሰም ደግሞ ሊቀንስ የሚፈጠርበት ሁኔታ አለ። እንደዚሁም ደሞዛቸው ላይ የሰራተኞች ደሞዝ ለውጥ ሊኖር ስለሚችል ይህም እንደ ለውጥ ስለሆነ ይህንን ማሳወቅ ይገባዋል ነው። እንደዚሁም ደግሞ ከዚህ ከላይ ከተዘረዘሩት ለውጦች የተለየ ለውጥ ማሳወቅ ያለበት ሆኖ ሲገኝ ሚኒስትሩ የለውጡን አይነት በሰርኩላር የሚያሳውቅ ስለሚሆን በዚህ መሰረት ለውጦች ካሉ ማሳወቅ ይገባል ማለት ነው። ለተጨማሪ በመመሪያው ላይ የተመለከተውን በዝርዝር በማየት ለውጦች ምን ናቸው የሚለውን መመልከት ይቻላል ማለት ነው። ስለዚህ ለውጦች ብለን የምንላቸው እነዚህ ስለሆኑ እነዚህን በ30 ቀናት ውስጥ ማሳወቅ ይገባናል ነው። ሌላው የለውጥ ማሳወቂያ ቅጽ ምንድነው የሚለውን እንግዲህ ለውጥ ካለ ማሳወቅ ይገባናል። ለውጡን ስናሳውቅ ደግሞ የጸደቀ ቅጽ የሚባል አለ። በዛ መሰረት ሊሆን ስለሚችል
የለውጥ ቅጹን በምናይበት ጊዜ ሚኒስቴር መስሪያ ቤቱ የታክስ ከፋዩ ለውጥ የሚያሳውቅበትን ቅጽ ያዘጋጃል። እንደ አስፈላጊነቱ በኤሌክትሮኒክስ ዘዴ ለታክስ ከፋዮች ተደራሽ እንዲሆን ያደርጋል። በኤሌክትሮኒክስ ማሳወቂያ ዘዴ መሰረት ታክስ ከፋዩ የሚልካቸውን የለውጥ ማሳወቂያዎች ደግሞ ይቀበላል ማለት ነው። ከታክስ ከፋዩ አኳያ ደግሞ ስንመለከት ታክስ ከፋዩ የተዘጋጀውን የለውጥ ማሳወቂያ ቅጽ በማኑዋል ወይም በኤሌክትሮኒክ ዘዴ በመሙላት ታክስ ለሚከፈልበት ቅርንጫፍ ጽሕፈት ቤት ለውጡ በተደረገ በ30 ቀናት ውስጥ ማቅረብ ይገባዋል ማለት ነው። ትልቁ ነገር እንግዲህ ለውጥ ሊኖር ይችላል በተለያየ ምክንያት ድርጅቱ ያንን ለውጥ ደግሞ በ30 ቀናት ውስጥ ለውጡ በተደረገ ማሳወቅ የግድ ይላል ማለት ነው። ሌላው ከላይ በተገለጹት መሰረት የሚቀርብ የለውጥ ማሳወቂያ የሶስተኛ ወገን ማረጋገጫ የሚያስፈልገው ከሆነ ከሚመለከተው አካል ማረጋገጫ ከተሞላው ቅጽ ጋር በማያያዝ ማቅረብ ይኖርበታል ማለት ነው። ለምሳሌ የአድራሻ ለውጥ አድርጎ ከሆነ ከዚህ በፊት የቀረበው ከሰነዶች ወይም ይህንን ማረጋገጫ ከሚሰጠው አካል ይዞት የቀረበው የሶስተኛ ወገን ማረጋገጫ የተለየ ሊሆን ስለሚችል ይህንን ይዞ ይቀርባል እንደማለት ነው። በዚህ መመሪያ ውስጥ የለውጥ ማሳወቂያ ቅጽ ተሞልቶ የሚቀርበው በታክስ ከፋዩ ወይም በታክስ እንደራሴው ወይም ደግሞ በታክስ ወኪሉ ብቻ ነው መሆን ያለበት ማለት ነው። ራሱ ታክስ ከፋዩ ይህን ለውጥ ማቅረብ አለበት ወይም ደግሞ የታክስ ወኪሉ ነው ሊሆን የሚችለው ነው። ሌላው እንግዲህ በሶስተኛነት የምናየው ሀሳብ ለውጥን ባለማሳወቅ ወይም ዘግይቶ ማሳወቅ የሚያስከትለው ቅጣት ምንድን ነው የሚለውን ነው የምናየው። እንግዲህ ለውጥ ካለ ይህንን ለውጥ በ30 ቀናት ውስጥ ማሳወቅ ይኖርበታል ብለናል። ስለዚህ ዘግይቶ ቢያሳውቅ ወይም ደግሞ ሳያሳውቅ ቢቀር ምን ይከተለዋል የሚለውን ነው። በዚህ መመሪያ መሰረት ለውጡን በ30 ቀናት ውስጥ ያላሳወቀ ታክስ ከፋይ በታክስ አስተዳደር አዋጅ የተጣለውን ቅጣት ተፈጻሚ ይሆንበታል ማለት ነው። ሌላው በአዋጁ የተደነገገው ከላይ የተጠቀሰው ቢኖርም የ30 ቀን ጊዜ ገደብ ካለፈ በኋላ የለውጡ ማስታወቂያ የሚያቀርብ ማንኛውም ታክስ ከፋይ ለዘገየበት ለእያንዳንዱ ቀን 300 ብር ቅጣት ይጣልበታል ማለት ነው። ሌላው ደግሞ እንግዲህ እዚሁ ጋር አብሮ ተያይዞ ማለት ነው ከላይ የተጠቀሰው ቅጣት ቢኖርም ለውጥን ዘግይቶ በማስታወቅ የሚጣለው ቅጣት መቀጫ ከ20 ሺህ ብር ሊበልጥ ግን አይችልም ማለት ነው። ሌላው በልዩነት ወይም በተለየ መንገድ የምናየው ማንኛውም ድርጅት ከተመዘገበበት ቀን ጀምሮ በ30 ቀናት ውስጥ የመመስረቻ ጽሑፍ፣ መተዳደሪያ ደንብ፣ የሽርክና ማህበር ስምምነት ወይም ሌላ የመመስረቻ ወይም የምዝገባ ሰነድ ወይም በእነዚህ ሰነዶች ላይ የተደረገው ማንኛውም ማሻሻያ ሳያቀርብ የቀረ ድርጅት በአዋጁ አንቀጽ 114 ንዑስ አንቀጽ 2 መሰረት ሰነዱ ሳይቀርብ ለቀረበት ለእያንዳንዱ ወር ወይም ከፊል ለሆነው የወሩ ከፊል ለሆነው ጊዜ 10 ሺህ ብር ቅጣት ይከፍላል ማለት ነው። ሌላው ምንጩ ኢትዮጵያ የሆነ የአገልግሎት ውል ኢትዮጵያ ነዋሪ ካልሆነ ሰው ጋር የሚገባ ማንኛውም ሰው ውሉን ከፈረመበት ወይም መፈጸም ከጀመረበት ቀን ቀድሞ ከወጣው ቀን ጀምሮ በሚቆጠር 30 ቀናት ውስጥ በጸደቀው ቅጽ መሰረት ለባለስልጣኑ ያላሳወቀ ሰው በአዋጁ አንቀጽ 114 ንዑስ አንቀጽ 5 መሰረት ይህንኑ ሳያሳውቅ ለቀረበት ለእያንዳንዱ ቀን ብር 1000 ቅጣት ይከፍላል ማለት ነው። ይሄ የአገልግሎት ውል የሚባለው እንግዲህ የቅጥርን ሳይጨምር የተሰጠ ነው የሚሆነው ማለት ነው። ከዚሁ ጋር ተያይዞ ከላይ የጠቀስናቸው ነገሮች እንዳሉ ሆነው ነገር ግን ታክስ ከፋዩ ለውጡን ያላሳወቀው ከአቅም በላይ በሆነ ምክንያት መሆኑ ካስረዳና ማስረጃውን ተቀባይነት ካገኘ ከአቅም በላይ የሆነው ምክንያት እንደተወገደ የለውጥ ማሳወቂያውን ማቅረብ ያለበት መሆኑ እንደተጠበቀ ሆኖ በዚህ አንቀጽ ንዑስ አንቀጽ 1 እና 2 የተመለከቱ መቀጫዎች ተፈጻሚ አይሆንበትም ማለት ነው። ስለዚህ እንግዲህ ዛሬ ያየነው ከለውጥ ጋር የተያያዘውን ለውጥ የምንላቸው ምን እንደሆኑ ለውጦች ሲከሰቱ በ30 ቀን ማሳወቅ እንዳለብንና ሊያስከትሉ የሚችሉ የቅጣት አይነቶችን ለማየት ሞክረናል። እንግዲህ በቀጣይ ሌሎች ሀሳቦች እንዲደርሳችሁ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ሌሎችና ሀሳቦችን ተከታተሉ። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ